ጥርሳችሁን በየቀኑ ትቦርሻላችሁ፣ ፍሎስ ትጠቀማላችሁ፣ ግን ጥርሳችሁ ላይ ታርታር ወይም ደግሞ የጥርስ ድንጋይ መጠራቀሙን አያቆምም። ከዚያም ወደ ጥርስ ሐኪም ትሄዳላችሁ። በጥርሳችሁ ላይ ታርታር ተጠራቅሞ እንዳለ ይነገራችኋል። ከዚያ ራሳችሁን አንድ ጥያቄ ትጠይቃላችሁ። ሁልጊዜ በቋሚነት ጥርሴን እየቦረሽኩ ለምን ታርታር ይፈጠራል? ለምንስ በተደጋጋሚ ይመለሳል? ብላችሁ ራሳችሁን ትጠይቃላችሁ። መልሱ ብዙ ሰዎች ከሚያስቡት የተለየ ነው። ዛሬ በዚህ ቪዲዮ የጥርስ ታርታር እንዴት እንደሚፈጠር፣ በሕክምና ካስደረግነው በኋላ በድጋሚ ለምን እንደሚፈጠርና እንዲሁም ይህንን ለማስቀረት በየቀኑ ምን ነገሮችን ማድረግ እንዳለባችሁ እናያለን። ሰላም እንዴት ናችሁ? ይህ ስለ ሕክምናና ሕክምና ነክ ጤና ነክ ጉዳዮች እንዲሁም ከኢትዮጵያውያን አመጋገብ፣ አኗኗር እንዲሁም ልምድና በሽታዎች ጋር የተያያዙ ጥያቄዎችን በማንሳት ለኢትዮጵያውያን ተግባራዊ የጤና መረጃን የምናቀርብበት ዩቲዩብ ቻናላችን ነው። ዋንደና መጣችሁ እያልኩ ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ በማድረግ እንጀምር። መልካም። ታርታር ብዙ ሰዎች በአማርኛ የጥርስ ድንጋይ ብለው ይጠሩታል። አንድ ነገር ከመጀመሪያ ግልጽ እናርግ። ታርታር አንድ ከጠነከረ በኋላ በቤት ውስጥ በመደበኛ ብሩሽ አይጸዳም ወይም ደግሞ አይወገድም። በጥርሳችሁ ላይ የተጣበቀን የጥርስ ድንጋይ ሊያጸዳና ሊያስወግድ የሚችለው የጥርስ ሐኪም ወይም ደግሞ የጥርስ ንጽህና ባለሙያ ብቻ ነው። ታዲያ ነገሩ እንደዚህ ከሆነ እኛ በቤታችን ይህንን ለመከላከል ምን ማድረግ አለብን የሚለውን ወሳኝ ጥያቄ እንመልሳለን። ዛሬ በዚህ ቪዲዮ የምናየው ታርታርን በቤት ውስጥ ለማስወገድ ምስጢራዊ መንገድ ሳይሆን ከመፈጠሩ በፊት ፕላክ የሚባለውን የጥርስ ቀዳማዊ ሁኔታ እንዴት መቆጣጠር እንደምንችል ነው። እስኪ መጀመሪያ ፕላክ ምን እንደሆነ እንረዳ። ፕላክ በጥርሳችን ላይ የሚፈጠር ተጣባቂ የባክቴሪያ ክምችት ነው። ይህ ክምችት በየቀኑ ምግብ ከተመገበ በኋላ ጥርሳችንን ካልቦረሽን ወይም ደግሞ ካላጸዳን በቀላሉ ይፈጠራል። ይህ ፕላክ ከጥርሳችን ላይ በትክክል ካልተወገደ በምራቅ በሚመጡ ማዕድናት በላዩ ላይ ይከማቻል ወይም ደግሞ በጥርስ ላይ ይከማቻል። ከዚያ ይህ ፕላክ እየተጠናከረ ቀስ በቀስ ወደ ታርታር፣ ካልክለስ ወይም ደግሞ የጥርስ ድንጋይነት ይቀየራል። ስለዚህ ታርታር ወይም ደግሞ የጥርስ ድንጋይ የሚጀምረው ከምንመገበው ምግብ ከዚያም ወደ ፕላክነት በመቀየር በመጨረሻ ታርታርነትን ይዞ ይመጣል። ታርታርን ለመከላከል ከፈለጉ ፕላክን ከመጠንከሩ በፊት መቆጣጠር ያስፈልጋል። አሁን ወደ ዋናው ጥያቄ እንመለስ። ታርታር ወይም ደግሞ የጥርስ ድንጋይ አንድ ከጸዳ በኋላ ወይም ደግሞ ከተጸዳ በኋላ ለምን ደጋግሞ ይመለሳል? ምክንያቱም ከላይ እንደጠቀስኩት ፕላክ በየቀኑ ደጋግሞ ስለሚፈጠር ነው። እንበላለን፣ እንጠጣለን፣ ባክቴሪያዎች በአፋችን ውስጥ ይኖራሉ። የነዚህ ውህድ ቶሎ ካልተጸዳ ፕላክን ይፈጥራል። እናንተ በየቀኑ ይህንን ፕላክ ካስወገዳችሁ የታርታር መፈጠርን በከፍተኛ ሁኔታ መቀነስ ትችላላችሁ። በተቃራኒው ደግሞ ካላስወገዳችሁት ግን በመጠንከር ወደ ታርታርነት ወይም ደግሞ የጥርስ ድንጋይነት ይቀየራል። የጥርስ አቀማመጥ፣ የምራቅ ባህሪ፣ አፍ ውስጥ ንጽህና እንዲሁም ሌሎች ባህሪያት አንድን ሰው ከሌላ ሰው በተለይና በበለጠ ሁኔታ ታርታርን ወይም ደግሞ የጥርስ ድንጋይን በበለጠ ሁኔታ እንዲያከማች ያደርጉታል። ስለዚህ አንድ ታርታር ያለበት ሰው ጥርሱን ስለማይቦርሽ ብቻ ነው ታርታር የተፈጠረበት ብለን መፍረድ አንችልም። አሁን ታርታርን በጥርስ ሕክምና ባለሙያ አንድ ካጸዳን በኋላ እንዳይመለስ ምን ማድረግ አለብን የሚለውን እኔ የመጀመሪያው መሰረታዊ ጉዳይ ጥርስን በትክክልና በአግባቡ መቦረሽ ነው። ይህም ሲባል በቀን 2 ጊዜ ጠዋትና ከመኝታችን በፊት እንዲሁ በምሽት በጥርስ ሳሙና ወይም ደግሞ በባህላዊ ሚስዋክ ማጽዳት እንችላለን። በምንቦርሽበት ወይም ደግሞ በምናጸዳበት ጊዜ ብዙ ሰዎች ከሚሰሩ ስህተት መቆጠብ ይኖርብናል። ይህም የጥርስ ብሩሽን በኃይል ይጫናሉ። ከፍተኛ ኃይል መጠቀም ግን የተሻለ ጽዳት ይሰጣል ማለት አይደለም። በምንቦርሽበት ሰዓት ብሩሹን በድድ መስመር አጠገብ በትክክል ማስቀመጥ፣ ከዚያም በቀስታና ቀለል ባለ ጉልበት የድድ መስመር ተከትሎ ማጽዳት። በምናጸዳበት ጊዜ ደግሞ የጥርስን የውጭ የውስጥና የማኘካ ክፍሎች በትኩረት ማጽዳት ያስፈልጋል። እዚህ ጋር መርሳት የሌለብን የምንቦርሸውን ጥርስ ብቻ ሳይሆን የድድ መስመሩንም ጭምር ማጽዳት ይኖርብናል። እዚህ ጋር አንድ ጥያቄ እናንሳ። ጥርሳችንን በቀን 2 ጊዜ ከቦረሽን በቂ ነው ማለት ይቻላልን? መልሱም ሁልጊዜ በቂ ላይሆን ይችላል። ምክንያቱም የጥርስ ብሩሽ በጥርስ መካከል ያሉ ጠባብ ቦታዎችን ሙሉ በሙሉ ማጽዳት አይችልም። በዚህ ጊዜ ፍሎስ ወይም ደግሞ ኢንተርዴንታል ብረሽ መጠቀም ይቻላል። ዋናው ዓላማ ግን ፕላክን ከመፈጠሩ በፊት ማስወገድ ነው። ፍሎስ የማይመቻችሁ ከሆነ ኢንተርዴንታል ብረሽ ወይም ደግሞ የውሃ ጥርስ ማጽጃ እንደ አማራጭ ከጥርስ ሐኪማችሁ ጋር በመመካከር መምረጥ ይቻላል። ዋናውና አስፈላጊው ነገር ግን በጥርስ መካከል የሚከማቸውን ፕላክ መቆጣጠር ነው። እዚህ ላይ ብዙ ሰዎች የሚሰሩ ስህተት አለ። ጥርሳቸው ላይ ታርታርን ሲያዩ በቤታቸው ውስጥ በራሳቸው በተለያዩ መንገዶች በመጠቀም ለማጽዳት ወይም ደግሞ ለማስወገድ ይሞክራሉ። አንዳንዶች ሹል የሆኑ መሳሪያዎችን ይጠቀማሉ፣ ለምሳሌ ቢላና መሰል ነገሮችን ማለት ነው። ከፊሎቹ ደግሞ የጥርስ ብሩሽን በኃይል በመጫን ለማስለቀቅና ለማጽዳት ይሞክራሉ። ይህንን ማድረጋቸው ስህተት ነው። ምክንያቱም ታርታር አንድ ጊዜ ከተፈጠረ በኋላ በብሩሽ ሊወገድ አይችልም። በስላትና በሹል መሳሪያዎችም እንዲሁ ራስን ከመጉዳት ውጭ ሌላ አደጋ ይዞ ይመጣል እንጂ ሊጸዳልን አይችልም። ነገር ግን ሊያጸዳውና
ሊያስለቅቀው የሚችለው ሙያዊ ጽዳት ብቻ ነው። ስለዚህ የጥርስ ሐኪም እርዳታን መሻት ያስፈልጋል ማለት ነው። ሌላው ማስተዋል ያለባችሁ ጉዳይ ጥርሳችሁን ስትቦርሹ የሚደማ ከሆነ ነው። ቀይ፣ የተወጠረ ወይም ደግሞ የሚደማ ድድ የድድ ችግር ምልክት ሊሆን ይችላል። ይህ ፕላክ ደግሞ ወደ ታርታርነት በመቀየር የድድ በሽታን ሊያባብስ ይችላል። ስለዚህ በተደጋጋሚ የሚደማና የተወጠረ ወይም ደግሞ የቀላ ድድ፣ የማይቋረጥ የአፍ በሽታ እንዲሁም የሚንቀሳቀስ ጥርስ ካላችሁ የጥርስ ሐኪምን ትኩረት መፈለግ ይኖርባችኋል። አሁን ደግሞ ወደ ምግብና መጠጥ እንምጣ። በተለይ በተደጋጋሚ የምንጠቀማቸው ጣፋጭ ምግቦችና ጣፋጭ መጠጦች ለጥርሳችን መበስበስ አደጋ ከፍተኛ አስተዋጽኦ አላቸው። በአፋችን ውስጥ ያሉ ባክቴሪያዎች ከስኳር ጋር በመዋሃድ ጥርሳችንን ሊጎዱ የሚችሉ ኬሚካሎችን ያመነጫሉ። ስለዚህ ሶዳን፣ ለስላሳ መጠጦችን፣ ጣፋጭ ጭማቂዎችንና ሌሎች ጣፋጭ ምግቦችን በተደጋጋሚ መውሰድን መቀነስ ወይም ደግሞ ከተቻለ ሙሉ በሙሉ ማቆም ለጥርስ ጤንነት ከፍተኛ ጠቀሜታ አለው። ነገር ግን አንድ ልዩነትን በደንብ መረዳት ያስፈልጋል። ከፍተኛ ስኳር ለጥርስ መበስበስ አስተዋጽኦ ሲኖረው፣ ታርታር ግን የፕላክ መጠንከር ውጤት ነው። ስለዚህ ሁለቱን ነገሮች አንድ አድርገን መውሰድ የለብንም። ሌላውና የምንዘነጋው ነገር ውሃ ነው። ውሃን መጠጣት የተለያዩና በርካታ የጤና ጥቅሞች አሉት። በተለይ ደግሞ የአፍ ውስጥ ድርቀት ካለ ውሃን መጠጣት በሰውነታችን የሚገኘውን የፈሳሽ መጠን በመጨመር የአፍ ውስጥ ምራቅ መንጨታን እንደዚሁ ከፍ በማድረግና በማስተካከል የአፍ ድርቀትን ያስወግዳል። በዚህም አፍ ውስጥ የሚጠራቀሙ ተረፈ ምርቶችን ወይም ደግሞ ተረፈ ምግቦችን በምራቅ አማካኝነት እንዲወገዱ ማድረግ እንችላለን ማለት ነው። ጣፋጭ ከሆኑ መጠጦች ይልቅ ንጹህ የተፈጥሮ ውሃን በማስቀደም የአፋችንን ጤንነት ብሎም የጠቅላላ የሰውነታችንን ጤንነት ማሻሻል ይቻላል። ውሃ መጠጣት የሚሰጠን የጤና ጥቅሞችና ውሃን ስንጠጣ መስራት የሌለብን ስህተቶችን በተመለከተ የተለየ ቪዲዮ ሰርቼላችኋለሁ። ዲስክሪፕሽን ላይ ማግኘት ትችላላችሁ። እስካሁን የጠቀስናቸውን ከጥርስ ድንጋይ ወይም ደግሞ ታርታር ጋር የተያያዙ ጉዳዮችን ጠቅለል አድርገን ወደ ቀላል የዕለት ተዕለት ልምድ እንቀይራቸው። አንደኛው ጠዋት በምንነሳበት ሰዓት ቅድሚያ ጥርሳችንን መቦረሽ ነው። ሁለተኛው በጥርሳችን መካከል ያለውን ክፍተት ቢያንስ በቀን አንድ ጊዜ ማጽዳት ነው። ሶስተኛ ውሃን በቋሚነት በየቀኑ መጠጣት። ውሃን መጠጣት በተመለከተ ዲቴል የሆነ ቪዲዮ እንዳልኳችሁ ከላይ እንደጠቀስኩት ዲስክሪፕሽን ላይ አስቀምጫለሁ፣ ማየት ትችላላችሁ። አራተኛው ጣፋጭ መጠጦችና ምግቦችን በተገቢ ሁኔታ መቀነስ፣ ከተቻለ ደግሞ ሙሉ በሙሉ ማቆም ነው። አምስተኛው ምሽት ከመተኛታችን በፊት እንደገና ጥርሳችንን ማጽዳት። ስድስተኛውና የመጨረሻው ጥርሳችንን በጥርስ ሐኪም በመደበኛነት መታየት ይገባል። አሁን የጠቀስናቸው የዕለት ተዕለት ልምዶች ዋናው ግብ ታርታርን ከተፈጠረ በኋላ ማስወገድ ሳይሆን ፕላክን ከመጠንከሩና ወደ ታርታርነት ከመለወጡ በፊት መቆጣጠር ነው። ከዚህ ቀጥዬ የሚጠቅስላችሁን ምልክቶች ካያችሁ የጥርስ ሕክምና ባለሙያ እርዳታን መጠየቅ ይኖርባችኋል። አንደኛው ድዳችሁ በተደጋጋሚ የሚደማ ከሆነ፣ ሁለተኛ ድዳችሁ የሚያብጥና የሚቀላ ከሆነ፣ ሶስተኛው የማይቋረጥ የአፍ ውስጥ ሽታ ካለ፣ አራተኛ ጥርሳችሁ በቀላሉ የሚላላ ወይም ደግሞ ይላላ ከሆነ፣ አምስተኛ በምታኝኩበት ጊዜ ህመም የሚሰማችሁ ከሆነ፣ ስድስተኛ ጥርስ አጠገብ ወይም ደግሞ በጥርስ ላይ ጠንካራ ቢጫ ወይም ደግሞ ቡናማ ግግር ካለ። እነዚህን ካያችሁ የጥርስ ህክምና ባለሙያን ማየት ይጠበቅባችኋል። መልካም፣ ዛሬ በዚህ ቪዲዮ ከተነጋገርንባቸው ጉዳዮች 5 ነገሮችን በሚገባ ማስተዋል ይኖርባችኋል። አንደኛ ጥርሳችሁን በቀን 2 ጊዜ ማለትም ጠዋትና ማታ ማጽዳት። ሁለተኛ በጥርሳችሁ መካከል ያሉ ክፍተቶችን በቀን ቢያንስ 1 ጊዜ ማጽዳት። ሶስተኛ ታርታር ወይም ደግሞ የጥርስ ድንጋይ ከተፈጠረ በቤት ውስጥ ለማስለቀቅ አለመሞከር። አራተኛው ጣፋጭ መጠጦችንና በተደጋጋሚ የሚወሰዱ ጣፋጭ ምግቦችን መቀነስ። አምስተኛው የድድ መድማት፣ እብጠት፣ የማይቋረጥ የአፍ ውስጥ ሽታ ወይም ደግሞ የጥርስ መንቀሳቀስ ካለ የጥርስ ሐኪምን ማየት። ስድስተኛው ታርታር ከመፈጠሩ በፊት ፕላክን መቆጣጠር ነው። እንደ መደምደሚያ አንድ ጥያቄ ልጠይቃችሁ። ታርታር በጥርሳችሁ በየትኛው ክፍል ላይ በብዛት ሊፈጠር ይችላል? ከፊት ጥርስ፣ ከኋላ ጥርስ፣ ከጥርሳችን የውስጠኛው ክፍል ወይስ ደግሞ ከጥርሳችን ከውጭኛው ክፍል? ሐሳባችሁን በኮሜንት ሳጥኑ ላይ ጻፉልኝ። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ታርታር እየተደጋገመ ላስቸገራቸው ለምታውቋቸው ሰዎች ወይም ደግሞ ይጠቅማል ብላችሁ ላሰባችኋቸው ሰዎች ሼር አድርጉት። በሚቀጥለው ቪዲዮ እስክንገናኝ ቸር ያቆየን።